ወዳጅና ጠላት ለይታችሁ ማወቅ ከፈለጋችሁ በንጽህና በቅድስና መጸለይ ነው። ቂም በቀል የዝሙት መንፈስ ያለበት ሰው ወዳጁንና ጠላቱን ለይቶ ማወቅ አይችልም። የተወደዳችሁ የእግዚአብሔር ቤተሰቦች፣ ጸሎት ሰማያዊ መሳሪያ ነው። ሰማያዊ ሴፍ ነው። ሰማያዊ እሳት ነው። ጠላትን የሚቆራርጥ፣ ጠላትን የሚያቃጥል፣ ጠላትን የሚሰነጥቅ ነው። ስለዚህ ሁላችሁም ወዳጃችሁንና ጠላታችሁን ለማወቅ ከፈለጋችሁ በንጽህና በቅድስና ተንበርክካችሁ ሁል ጊዜ ወደ እግዚአብሔር ጸልዩ። ለጸሎት ጊዜ ስጡ።